ሰይጣን እግሬው እንድዱክ ታርጌት በማድረግ ነው የሚወጋው። ታርጌቱን ስታቁ ተቃራኒውን ካረጋችሁ ውደቅ ሳትል ይወድቃል። አንዳንድ ሰው ሰይጣንን በመንሳት ብቻ ስለሚያውቀው መስጠት ሁሉ እግዚአብሔር ይመስል ክፉ ነው። በደንብ ተቃውሙት። እኔ ስለመቃወሙ አይደለም ችግር። ወደ አገኛችሁት አትኩሱ። አይኖቻችሁ በርቶ ብታዩ ጠላት መንደር ሽብር ሆኗል። ጥቂት ከእግዚአብሔር ጋር ስላለን ህብረት ነው ጥቂት የማወራው። እስቲ ሁላችንም እዚህ ውስጥ ያለን ሰዎች ስለ ሰይጣን ወይም ደግሞ ስለ ባላጋራ ብዙ ስም እንዳለው ሰይጣን ብናቅም ብዙዎቻችን በክርስትና ውስጥ ስንመጣ አንድ ጠላት እንዳለን ይገባናል። ትንሽ ስንቆይ ነው 3-4 ምናረጋቸው ጎረቤትም ሰፈርም ያለን ምናበዛቸው እንጂ ድሮ ሰይጣን ነው ምንብር እና አሁንም አንድ ነው ጠላታችን፣ ስጋና ደም አይደለም። ግን ስለ ሰይጣን ወይም ደግሞ ስለ ጠላታችን ያለ ዕውቀት ሰፈር የነገረን እኛ የምናውቀው አገር የነገረን ነው። ስለዚህ በብዙ አይነት መንገድ ሰይጣን ራሱ ያወራንንም አይደለም። ሰይጣን ታውቃላችሁ እኔ እንደዚህ ነኝ ያለንም አይደለም። ስለ ሰይጣን ማወቅ ያለበት ከፈጠረው ነው። እንደዚህ ነው ያለ የፈጠረው ነው እንጂ አንተ ያልከውም አይደለም ሰውም ያለው። አንዳንድ ከተማና ሀገር ላይ ብዙ ኤክስትሪም ነው እና ከዚህ የተነሳ ሁሉ ነገር ላይ አንዳንድ አማኝ ሰይጣን ነው ሲል እናያለን አይደል? ሰይጣን እኮ በዚህ ጋር ሙፍትብረር ሰይጣን ነው። በህይወቱ ላይ ምንም አይነት ይሄ ሎጂካሊም በሆነ ጉዳይ አንድ ሲደመር አንድ እኩል ይሆናል 2 የሚሆነው በቃ ሳይንስ ነው፣ ሰይጣን አይደለም። ልክ እንደዚህ በህይወታችን ላይ የሚመጣውን ሁሉ ከሰይጣን ጋር ጎራ እንወስዳለን። እንደሱም መጽሐፍ ቅዱስ አይደለም። ሁሉ ነገር ላይ ሰይጣን አይደለም። አንዳንዱ እንደውም ሰይጣን ማያውቃቸው ነገሮች አሉ ብዬ አስባለሁ። ሰው አንዳንዱ በልጦት ማለት ነው። አንዳንዱ ኢቭል መንፈስ ያለበት ኢቭል አስተሳሰብ ስላለው ሰይጣን በዚህ ዓለም ላይ መስራት ስለማይችል ከመንፈሳዊ ዓለም ሁሉ ሰዎች ላይ ሲሰራ የሚያስደንቁት ሰዎች አሉ። በቃ እንኳን አገኘሁት የሚል በጣም ነው የሚሰሩለት። ሲሰሩለት ራሱ ኤክሰለንሳቸው ይገርመዋል። ዋው እንደዚህ ነው ሐሳቤን የሚፈጽሙል የሚል አሉ ማለት ነው። ግን ሰይጣን ባጭሩ ሁሉ ነገር ላይ ሰይጣን እንድንል አይደለም። ሰይጣን እግረ መንገዱ ገይለው ታርጌት በማድረግ ነው የሚወጋው። ታርጌቱን ስታቁ ተቃራኒውን ካረጋችሁ ውደቅ ሳትል ይወድቃል። በጣም አንዳንዱኛ ማህበር መሃል ሰይጣንን በእጁ ያዘው የሚመስለው ሰው አለ። የውጊያ ሳትዩት እንደዚህ ይዞት የሰውየው ደም ስር ተወጣጥሮ ሰይጣንን በእጁ ጫምቆ የሚገለው ነው ይመስላችሁ። አይው ልቀቅ። እኔ አሁን ክፉ ነው በደንብ ተቃውሙት። እኔ ስለመቃወሙ አይደለም ችግሬ። ወደ አገኛችሁት አትኩሱ። እሱ በታርጌት እንደሚዋጋችሁ ታርጌቱን አውቃችሁ ታርጌቱን አፍርሱት። ዛሬ ታርጌቱ ምንድነው? አሁን የትም ሀገር የሚጀምር ውጊያ ዓላማ አለው። ያለ ዓላማ ውጊያ የለም። something ሃይድ ሊሆን ይችላል፣ ግልጽ ሊሆን ይችላል፣ ግን ዓላማ አለ። ዓላማው ሲገባ ነው የፈለገውን ቢያደርግ ዓላማው እንዲያሳካ አትፈቅድለትም። ስለዚህ አጭር ነገር እናውራ። ብዙ ሰው ሰይጣን ቼክ የሚያረጋቸው እየመጣ ገንዘብ በመስጠትም በመንሳትም ቼክ ያረጋቸዋል። ከዓላማው ይወጣሉ አይወጡም። ታርጌቴን አገኛለሁ ወይ አላገኝም በማለት 90 ነገር የሚነካው አንዷን ነገር ለማድረግ ነው። ያንን ነው መንቃት ያለባችሁ። ስለዚህ ዛሬ ከተሸነፍንበት ጀምረን አሸናፊ እንድንሆን ቃሉ ይበራልናል። ለምን ከተሸነፍን ጀምረን ካላችሁ አሁን እዚህ ውስጥ ያለ ሰዎች ሁሉ በግል ህይወታችሁ እግዚአብሔርን አኩርፋችኋል። ጌታ በሚያውቀው እያገለገልን እናኮርፋለን፣ እናዝናለን፣ ኢቭን በጣም እናኮርፋለን፣ እናጉረመርማለን ማለት ነው። ልክ አይደለህም ብለን ዝም ብለህኛል ብለን ከዚህ የተነሳ ምን ሆነን ከተሸነፍንበት የጸሎት ህይወት ያደክማል፣ ለአምልኮ ያለ ረሃብ ይጠፋል፣
እግዚአብሔር ቤት ለመምጣት አቅም እናጣለን። አንዳንዶቻችን ፓስተሮቻችን ባያኮርፉ ብንቀር ደስ ይለናል። ባናገለግል አንዳንዶቻችንም ከሰማይ ተበጥሰን እንደ አሮን የሰው ልብ ነው የምናገለግል። ደስ አላት ምን ደስ እንደሚላችሁ ያሰበን እንድናገለግል ያደርገን። ከሰማይ አንፃር አይደለም አሁን የሰዎችን ልብ ትኩረት የሚያገኝ። ስለዚህ ሁሉ ነገሮቻችን ቫይራል ወጣ አልወጣ ነው ትኩረታችን። እግዚአብሔር እዚህ ውስጥ የለም። ለምን? ታርጌቱን ሰይጣን እየመታ ነው። ከተሸነፍንበት ተጀምረን በአንዴ አሸናፊ የሚያደርገን መገለጥ እግዚአብሔር በቃሉ ያበራልን። አላማው ሲገባችሁ ነው ጉልበት አመጡት። ኦኬ አንድ ተራራ ጀርባ ብዙ አይደለም እልፍ ምታክል በጣም ጥቂት ምታክል ወርቅ አለ ቢባል እኔና እናንተ ምግብ ራሱ መያዝ ትዝ አይለንም እንወጣለን። ምን ያስፈልጋል? ተራራ ጉዞ ምን ላድርግ አትልም። ጠዋት ተነስተ ሰው ሳይቀድም ነው የምትሄደው። ለምን? አላማ አለው። ከዛ ተራራ ጀርባ ወርቅ አለ ትላለህ። ስለዚህ ስትወጣ ራሱ ድካም አይሰማም። መንፈሳዊ ዓለም ላይ በትንቢት አይን በእግዚአብሔር ቃል መገለጥ ነገን ስለማናይ ዋጋ እንከፍላለን። ስለ ነገ ልብ አንልም። ነቢያቶቻችንም አገልጋዮቻችንም ሰባኪዎቻችንም ደግሞ ልናየው የሚገባውን ሳይሆን ቅድም እንዳልኳችሁ የአሮን አይነት ህይወት ውስጥ ይከቱናል። ታርጌቱን ጥቂት ልንገራችሁ። እናንተ ቆፍሩ፣ በቃ እናንተ ቧጡ እግዚአብሔርን ቃል። በዘጠና በኩል ቢዋጋ አንድ ነው አላማው፣ አንድና አንድ ነው። እሱን ነው ማወራችሁ። እሱም የመጀመሪያው ታርጌት ሰይጣን ታርጌት የሚያደርገው ከእግዚአብሔር ጋር ያለንን ህብረት ማበላሸት ብቻ ነው። ወደ ግራም ይዋጋ ወደ ቀኝ፣ ከልጅም ከቤትም ከስራም ከኑሮም ከቤተሰብም ይምጣ ከእግዚአብሔር ጋር ያለን ህብረት ማበላሸት። ከእግዚአብሔር ጋር ያለ ህብረት ምንድነው ለኔና ለእናንተ? ጥቂት መነሻ እንዲሆነን አንድ ሐሳብ ላንሳላችሁ። ሁሉም ውጊያ ዓላማ አለው ብያለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊገል ሊያጠፋ ይመጣል፣ ስለሌላ አይመጣም። እኔ የምመጣው ህይወት እንደሆነላችሁ እንደበዛላችሁ ነው ይላል። ቤት በደንብ አንብቡት። መነሻ የምናደርገው እንግዲህ ሌባው መምጣቱ የሚታወቀው ነገር ሲጠፋ፣ ነገር ሲበላሽ፣ ነገር ሲሞት፣ ነገር ሲመሰቃቀል የመጣውን ይናገራል። ኢየሱስ እያለ ያለው ኦሬዲ ከሱ በፊትም የመጡት ሁሉ ሌቦች ናቸው ነው፣ መልእክተኞቹንም ጭምር ነው። እግዚአብሔር ከላካቸው ነቢያት ውጪ የመጡ ብዙዎች ነበሩ። እኔ ነኝ እውነተኛው በር እያላቸው። ሌላው በየትኛውም በኩል ሲሰብካችሁ ከጀርባ ያለው ሌባው። ስለዚህ ሌላ ሁሉ መድኃኒት ነኝ ያላችሁ ከጀርባ ያለው ሌባው። ዛሬ የትኛውንም የሃይማኖት ክፍል ይያዝ፣ የትኛውንም ስም ይያዝ፣ ከኢየሱስ ውጪ መንገድ ነኝ የሚል ሁሉ ሌባው ነው። በዋናነት ግን ስለ ታርጌት ስለሆነ ማስተምራችሁ ሰይጣን በአጋጣሚ እንደማይዋጋችሁ ልታስቡ ይገባል። ዋናው ዓላማው ከእግዚአብሔር ጋር ያለንን ህብረት ማበላሸት ነው። ከእግዚአብሔር ጋር ያለንን ህብረት ማጥፋት፣ ከእግዚአብሔር ጋር ያለንን ህብረት መለያየት አንዱ የሱ ትልቁ ዓላማው ነው። ስለዚህ በአጭር አማርኛ በተቃራኒው ከእግዚአብሔር ጋር ህብረት ስናደርግ ዓላማውን እናፈርሳለን። ዝም ብለህ አንተ በምዕራብ ያለ በቻይና ያለ አንዳንዱ የኢትዮጵያን ጨርሶ ሱዳን ገብቷል፣ አንዳንዱ ኮሪያ ገብቷል። የሚዋጋው ኢትዮጵያን ሁሉ አሸንፎ ብዙ ሀገር ይጠራል። አንተ ወጋውም ነቀልኩም ቸከልኩም ሳትል ዝም ብለህ ከእግዚአብሔር ጋር ህብረት ካደረግ አንዱ መፍረሻው ነው። ዝም ኢየሱስ እያልክ አሜን። በቀኝና በግራ እኮ የወደቁት የግራ ጡንቻና የቀኝ ጡንቻን አይተው አይደለም፣ በልዑል መጠጊያው ስትኖር ከእግዚአብሔር ጋር ባለ ህብረት ብቻ ሰይጣን ይሸነፋል። ዝም ብለህ ቸርች ስትመጣ፣ ዝም ብለህ ቃል ስትወድ፣ ዝም ብለህ ሃሌሉያ ስትል ሰይጣን ታርጌቱ ይፈርሳል። ሃሌሉያ። እኔን ያየ ጠላቴ ምናምን ብለህ ሶፋ ሳገዛ ማበጠሪያም መጥረጊያም ሳትይዝ ምንም ሳታረግ በእልልታ እንዲፈርስ ከፈለክ ሃሌሉያ እንደው ማለት ሃሌሉያ ጠላቶቻችን ላይ ድብደባ ታዟል አለ። ይህም ድብደባና ይሄ ጦርነቱ አለ በእልልታ ነው፣ በማሲንቆ ነው፣ በጩኸት ነው፣ በምስጋና ነው። ዝም ብዬ ሳመሰግን ስራው ይፈርሳል። ዝም ብዬ እልል ስል፣ ዝም ብዬ ሳከብረው፣ ዝም ብዬ ሳመሰግነው፣ ዝም ብዬ እግዚአብሔርን ሳገለግል ሃሌሉያ። አይኖቻችሁ በርቶ ብታዩ ጠላት መንደር ሽብር ሆኗል።
ነው ህብረቱ? በስጋ መምጣት አይደለም፣ ከልብ በሆነ ፍቅር፣ ከልብ በሆነ ህይወት፣ ከልብ በሆነ መውደድ ከእግዚአብሔር ጋር ያላችሁ ህብረት ለጠላት ማፍረሻ። አንዳንድ ሰው ይመጣና ሰይጣን የሚሰብከውን ገልብጦ አይሰማም። ሰይጣን ስለዞረበት ነው ባይዘው ተቃራኒ የሚያወራ። መልእክት ትፈልጋለህ? ሰይጣን የሚያወራውን ገልብጠው። ትሞታለህ ካለ ትኖራለህ። ትንቢት ነው እያልኩ ቀድሞ ስለሰማ ነው። ዞረበት። አሁን ምን አገኘሽ ኢየሱስ ኢየሱስ ብለሽ ካለሽ ለምን ሰበከ? አዝኖልሽ አይ በቃ በጣም አይቶሽ በቃ ህይወትሽን ኢቫሉዌት አድርጎ አንቺ እኮ ዝም ብለሽ የምትደክሚው እያለሽ ያለው እኮ ድካም እንድታርፍ ይፈልጎ መስሎሽ እሱ ህይወት ላይ ምን እያረግሽ እንደሆነ ስለገባው እሱ ዓለም ላይ ምን እየፈጠረሽ ዝም ኢየሱስ ጠብ የለም ግን እቺ አሁንም ትላለች ይላል። ቆይ ልጇን ወይ ስራዋን ወይ ህይወቷን ሊያዝ አሁንም ኢየሱስ ይዝና ዝም ብለሽ ስትይበት ይመጣና ብታቆሚስ ምን ያደርግልሻል ይላል። ዛሬ የሆነ ሰው ጨምሮ ይላል ዞሮበት ነው ሰይጣን። እንዴት ዞረበት አትልም? ከሰማይ አለ ኢየሱስ እንደ መብረቅ ሲወድቅ አየውታል። እግሩ እጁ ምናምን ሊሰበር ይችላል፣ አያገባኝም። መንፈስ ነው ግን አይምሮ ግን ዞሮበት። ለዚህ ነው የሚኖረውን ትሞታለህ ይላል፣ የሚቀጥለውን ታቆማለህ ይላል፣ ክብር ያለበትን ባዶ ነው ይላል። አይዟችሁ አትፍረዱበት። ዞሮበት አይዞሮብህ ነው በሉት። ታርጌት ግን ዓላማውን ወቁ። ፎከስ። ዝም ብለህ ቆሮንቶስ እያነበብክ ታርጌቱን እያፈረስክ ነው። ሩቅ አትሂዱ። በቃ እንትና ጋር ሄጄ የሰይጣንን ሐሳብ አፈርሳለሁ አትበሉ። ታርጌቱ ከገባ ዝም ብለህ ታፈርሰዋል። በስራሽም ይምጣ፣ በቤተሰብ ይምጣ፣ እንትን በዘርም ይምጣ፣ ዓላማው ወይም ፋይት የሚያደርጋችሁ በክርስቶስ ያላችሁን የእግዚአብሔር ንብረት አይወደውም። ባይዘው ብዙዎቻችሁ ኤክስተርናል ላይፍ ወይም የዘላለም ህይወት የሚመስለን ረጅም ዓመት መኖር ነው። አይደለም። ረጅም ዓመት መኖር ሳይሆን የእግዚአብሔርን ህይወት መኖር ነው የዘላለም ህይወት። ለዚህ ነው ሰማይ ሳንሄድ እኛ የዘላለም ህይወት እየኖርን ያለነው። ስለዚህ የዘላለም ህይወት የእግዚአብሔር ህይወት ነው ካልን ከእግዚአብሔር ጋር ህብረት ማድረግ ነው የዘላለም ህይወት። ዛሬ 9 ቻፕተር ከተማርከው ትምህርት 10 ቻፕተር ያዙ። ጥሩ ነው። አንድ ነገር ብቻ ግን አጉልታችሁ ወቁ፣ አጉልታችሁ አድርጉት። ምን? ከእግዚአብሔር ጋር ያለኝን ህብረት አልደራደርበትም። እንዴት? ለምሳሌ እዩት። ኢዮብ ጋር ሰይጣን ሲመጣ እንደውም አይታችኋል። እግዚአብሔር እንደጣለበት አድርጎ ነው እሳት ከሰማይ የሚጥለው። ከዛ ተከታታይ መርዶ ተናጋሪዎችን ሰበሰበና ኢዮብ አሉት። አቤት ሲል እሳት ከሰማይ ወደቀ፣ ከብቶች አለቁ አለ። ሲል ኢዮብ አለው። ያኛው ደግሞ በወረደው እሳት ልጆች ሞቱ። ኢዮብ ንብረቱ ወደመ። ተከታታይ አሁን ምን እያደረገ ነው? እስቲ ቆይ ገንዘቡ ላይ ነው የሱ ከእግዚአብሔር ጋር ያለው ደስታ ያለው? ከእግዚአብሔር ጋር ያለው ህብረት ገንዘቡን ሳቆም ነው ብሎ ገንዘብ ምንጩ ላይ ሲቆርጥ ከብቶቹን ሲያጠፋ ኢዮብ አሁንም አለ። ቆይ በልጆቹ በኩል ነው ከእግዚአብሔር ጋር ያለው ንብረት ማበላሸው ብሎ ልጆቹንም ሲያጠፋ አሁንም ኢዮብ ቆሟል። ሚስቱም እንዳለች ታውቃለህ፣ ታገሰችና ኢዮብ አለችው ምን ያደርግልሃል? በቃ ይሄ ሁሉ ሲሆን ዝም ካለ ሰድበው ሙት። አሁን ቆይ ኢዮብ ስለሰደበ የሆነበት ሁሉ ይቆማል? አይቆምም እኮ። ግን ብቻ ግን ተጣላው። ሰነፍ ከሰነፎቹ እንዳንዱ ነሽ አላት። አሁን ሚስቱ ጋር መጣ፣ ህብረቱን ሊያበላሽ አልቻለም። ግን ኢዮብ አግሮምሩማ ያውቃል መጽሐፍ ስናነብ። ግን በዋናነት ግን ኳሊቲው አንድ ቦታ ላይ አንድ ጥቅስ ጠቀሰ። ጤናውም ጋር መጣ። አሁንም ከእግዚአብሔር ጋር ያለው ህብረት ጥሩ ሲሆን በመሃል እንደ ሰው ቢደክምም በመሃል መጽሐፍ እንደሚልም ቢንሸራተትም በመሃል ፍጻሜን ስለማላቅ ምንድነው ሰው ግን ፍጻሜውን ማያቅ ሰው ምን አይነት ከንቱ ነው፣ እኔም ከንቱ ነኝ ብሎ ብዙ ከመናገሩ ቢያደክመውም ግን መጀመሪያ ግን ታንክሯል። አንቺ ሴት ብዙ ከእግዚአብሔር መልካም ነገር አልተቀበልም አላት። ደና እልል አላለም። ዛሬ ይሄ ሲሆን ለምን እናጉረመርማለን? ስለዚህ ከእግዚአብሔር ጋር ያለንን ህብረት ጠላት አይፈልገውም። ኢዮብን ማየት እንችላለን። ብዙ በህይወታችን ውስጥ ሰይጣን ለዓላማው ሲል ሊሰብከን፣ ሊነግረን፣ ሊነሳንም ሊሰጠንም ይችላል።
በጣም አትታለሉ። ባይዘው እኛ እናንተ ብቻ ነን ኢትዮጵያ ውስጥ ያለው ሰይጣን ምቀኛ ስለሆነ ነው። በመንሳት ብቻ ሰይጣንን የምናውቀው። ሰይጣን ለዓላማው ይሰጣል። አንዳንድ ሰው ሰይጣንን በመንሳት ብቻ ስለሚያውቀው መስጠት ሁሉ የእግዚአብሔር ይመስላል። ዓላማውን ለማስፈጸም መስጠትም ያውቃል። ጉዳዩን ታርጌት ማድረግ ያለብህ በሰጠ ነገር ርቅ ያለው አራኩን በሰጠ ነገር ዓላማ ሆኗል አልሆነም። ስታገኝም ስታጣም ከእግዚአብሔር ጋር ከሆንክ እሰይ ስለተሰጠ ነገር። ባገኘው ነገር ማግስት ባገኘው ጉዳይ ላይ ባገኘው ነገር ላይ ባገኘው ህይወት ላይ መሸሽ መጥፋት በግል ህይወት በእግዚአብሔር ሐሳብ ውስጥ በቤተ ክርስቲያን ውስጥ ከህብረቱ ከእግዚአብሔር አብሮነት ከራክ ግን ኩዌሽን ማርክ። ለዚህ ነው ዘማሪዋ ባገኘው ማግስት ባንተ ፊት መደፋትና መገኘት ትርፋለው በረከት አለች። ሩጫዬ እንዳይገታ ሰውረኝ የኔ ጌታ አለች። አስተውሉ የኔ ወገኖች፣ በእግዚአብሔር ሐሳብ ውስጥ ማግኘት ብቻ ከእግዚአብሔር ጋር የሚያኖራችሁ ከሆነ ይሁን። ከእግዚአብሔር የሚበልጥ ማግኘት የለም። ኦሬዲ እኔና እናንተ በክርስቶስ ከአብ ቀኝ ነው የጀመርነው። ከሙላት ከዋናው ከክብር ነው የጀመርነው። የጠራቸውን ሃሌሉያ የመረጣቸውን አከበራቸው፣ ያከበራቸውን አጸደቃቸው። ከመጽደቅ የጀመረ ከአብ ቀኝ ውጪ ሙላት የለም ወገኖች። በእግዚአብሔር ዘንድ የኃጢአት ይቅርታ ከማግኘት ውጪ ብጽዕናም በረከትም የለም። ምን ያልሆነልናል? ሙላታችን የእግዚአብሔር ክብር። በክርስቶስ በአብ ቀኝ ተሰውረናል። ስፍራችን በሰማይ ስፍራ ነው። ስለዚህ ከሙላት እንደጀመረ ሰው የምናገኘው የምናጣው ነገር ሁሉ ከእግዚአብሔር ሐሳብ ከሆነን እሰይ በሉ። ነገውን ስለሚያውቅ ነው እግዚአብሔር። ታርጌት አያገኝ። አንድ ሴት እዚያ ሀገር አይደለችም ውጪ ነችና አንድ ጊዜ ስልኬ ጠራ። ማቃቸው ሰዎች ስለሆኑ አቤት አልኳት። የእግዚአብሔር ሰው ዛሬ የገጠመኝን ጉድ ልንገር አለች። አንዷ ትልቅ ባለ ሀብት ነች። እኔ የምሰራበት ጸሐፊ ቤት መጣች። ስሟም መኪናዋ ላይ በስሟ አይ ቲንክ ታርጋዩ ምን ይሁን አጽፋለች። በጣም ባለጠጋ ነች እና አዘንኩ። እቺ ሴት ብዙ ነገር አላት ኢየሱስ የላትምና ልንገራት ብዬ መጣሁ አለች። ሄሎ አለቻት። አቤት። ያወራሉ። ኮንቨርሴሽናቸው ማለት ጥያቄው አንድ ነው። ጌታ ኢየሱስን ተቀበይ፣ ጌታ ኢየሱስ ይሻልሻል ስትላት ሰይጣን ምን አሳጣኝ አለች። ያምሯን እኮ ነው። አሁን የምታየው ሀብት፣ አሁን የምታየው ተጽዕኖ፣ አሁን የምታየው ገንዘብ፣ አሁን የምታየው ስም፣ አሁን የምታየው ክብር ሁሉ እሱ ነው የሰጠኝ። ምን አሳጥቶኝ ነው ወደ ጌታ መጣው አለች። ምን ብላ ተስበካት? ግራ ገባኝ አለች። እሷ የምታውቀው ኢትዮጵያ ውስጥ ያለውን ሸቃባ ነው። የሚቀማውን ነው የምታውቀው። እሱ ባዶ የሚያደርገው የሚሰጣለ እንዴ አለች። እና ምን ብዬ ልስበካት? ወደ ጌታ ነይ እንዴ ልበላት አለች። ታገለኝ። መንፈስ ቅዱስ ነው ያበራልኝ አለች። ስም ያልኳት ከሰይጣን ጋር አብረን ማናብረው ስላጣም ስላነሰም ስለሚሰጥም ስለሚነሳም አይደለም። መጨረሻው በክርስቶስ በኩል ወደ ሲኦል ስለሚጠቀለል ከኢየሱስ ጋር የተባበር ነው። በማጣትም በማግኘትም በሙላትም በባዶነትም ኢየሱስ ያለው የዘላለም ደስታችን ከእግዚአብሔር ጋር የመኖር የሱን ሕይወት የመካፈል ፍጻሜ ስላለን ሰይጣን በፍጻሜው ዘመን ባለውም በሌለውም ነገር ከሚከተሉት ጋር ወደ ሲኦል ይወርዳል ወይም ወደ እሳት ባህር። ከሰይጣን ጋር ወደ እሳት ባህር እንዳትጠቀለይ ነው ነይ ያልኩሽ እንጂ ስለምታጭም ስለምታገኝም አይደለም በያት አልኳት። ከፍጻሜ አንፃር ብንሰበክ እኔና እናንተ ሞላ ጎደለ እያለን የደሞዝ ቀን ሪትም ሳንጠብቅ አንዘልም። ባገኘን ምትክ ከሆነልን ይልቅ አድርገልኛልና ለዘላለም አመሰግናለሁ ከሚል ወተን በተደረገልን ብቻ ላይ ፎከስ አናደርግም። ህብረት ከእግዚአብሔር ጋር ያለን ከሁሉ ይበልጣል። እግዚአብሔር ራሱን የሰጠን ከሱ ጋር ያለን ህብረት ከሁሉ በላይ ነው። ሁለተኛ ቆሮንቶስ ምዕራፍ 11 አንድ ክፍል እንመልከት። ምዕራፍ 11 የሰይጣን ዋና ጎል ዋና አጀንዳ እንዲህ ይላል። በእግዚአብሔር ቅንዓት እቀናላችኋለሁ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋል። ምን ማለት መሰላችሁ? አንድ ሰፈር የታጨች የአንድ እሷን በሚጠብቅ በሚያፈቅራት ጮኛ መሃል በፍቅር የተያዘች ሴት ከማንም ጋር መንገድ ላይ ወንድ ጋር አትቆም።
ታጭታለች። የምትጠብቀው የሙሽራ ቀን አላት። ሶ ሆሊ ናት፣ ንጹህ ሆና ነው የምትጠብቀው። ልክ እንደዛ አንድ ሴት እኔ ልክ ሰላም ሲላ እጮኛለኝ እንደምትል ሴት ነች። አይ እኔ እጮኛለኝ ለምንም ነገር ቦታ የለኝም። እግዚአብሔር ይህን ዘመን ያምጣልን። ዳንዳንዱ መሞከሪያም ያደርጋል። የቱ የሚጸናው 9 ይዞ እስቲ ለአንድ አይደለም ለአንዱ የሚሆን ሰው አለ ታውቃላችሁ። ከነዚህ ውስጥ ለአንዱ ሆናለሁ የሚል መንፈሱ ይገልበጥ። ጳውሎስ የሚለው ለአንድ ወንድ አንዷ እንደሚጠብቅ ብቸኛው እንደሆነች አንተው አሜን በሉ። በየቦታው መረብ የሚጥል ስላለ እኮ ነው አሳ ያዘውን ይዘዋለሁ የሚል ሁሉ ቦታ መረብ ጥሎ ይኖራልና ይሄ መጽሐፍ የሚነግረን ከኢየሱስ ጋር ያያይዘው በቅናት ምቀናላችሁ ልክ ታምና ጠብቃ ተጠንቅቃ እንደምትኖር አንዲት ንጹህ ድንግል ሴት እናንተን እንዲሁ ለክርስቶስ ሌላ ላታቁ በጉጉት እንደሚጠብቅ ሰው ላኖራችሁ ታጭታችሁ ምን ማለት ህዝቡን እኮ ነው የሚፈርድባችሁ። ለሌላ ላትሆኑ በቃ ልትሉ አሜን። የታጨች ሴት እንደዚህ ብላ አውርዳ አታይም። ማን ነው አትልም። አያገባትም። አፍንጫ አለው አያገባትም። መኪና የምትጠብቀዋል አታወዳድርም። በቃ የምትጠብቀው ቀን አለ። አምና ወስና ጠብቃ ተስፋ አድርጋ ህይወቷን ሰጥታለች። ቀኑን ነው የምትጠብቀው። ልክ እንደዛ አለ ፍዝዝ ብላችሁ እንደታጨች ንጹህ እንደሆነች እንደዛ ለክርስቶስ ፈረደባችሁ። ምን አይነት ሐዋርያ ነው? አጭቻችኋለሁ። ቆሮንቶስ እኮ እንደዛ አይደሉም። ባይዘው በኢየሱስም ቆሮንቶስ እንኳን ሁለተኛ ላይ ሆነ ተስተካክለው ነው ባይዘው እንኳን ለአንድ ሴት አይደለም ያባቱን አይምርም። እዚህ ሁለተኛ እግዚአብሔር እንዲህ አብስለን ያባቴ ነው አይልም። ፈርዶበታል መጽሐፍ ሲነግረን። ሁለተኛ ከእናንተ ማለት በአገልግሎት አሰናብቱ ለሰይጣን ሰጥቻለሁ ብለ ለምን እንኳን አንድ ሴት ለአንድ ወንድ እንኳን እሷን ብቻ በዚሁ ምሳሌ ለክርስቶስ አላችሁ። ግን ምን እንዳለ ታውቃላችሁ? ምሳሌ ሲጠቅስ ይሁት አንድ ክፍል ነገር ግን አለ የታጨችው ዞር እንድትል የሚያረጋት ያውን እንዳውኑ 9 የሚያስይዝ ማለት የጸናውን ይዤ እቀጥላለሁ የሚል 9 ቦታ የሚያንኳኳ መጠባበቅ ነገር ግን እባብ አለ። ይሄ እባብ መንፈስ ነው። እግዚአብሔር ይገስጸው። እባብ አለ በተንኮሉ ሔዋን ስማኝ። እኔ ለምን ሔዋን እንዳለ አዳም ነው የተነገረው አይደል? ግን ሔዋን ለምን እንደተጠቀመ ነግራችኋል። ሔዋን በተንኮል እንዳታለላት ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነት ንጽህና ምናልባት እንዳይለወጥ ብዬ ሐዋርያው ነው የሚፈራው። በቃ እቺን ብቻ ተናገሪን ብጨርስ በቀን ሔዋን መጽሐፍ እንደሚነግር ይመስለኛል። እኔ ያው ታሪኩ ስላላብራራልን አዳም የነገራት ይመስለኛል። ነይ ብሏት ከጎኑ ተሰርታ ሲያያት ካጥንቷ አጥንቴ ነች ስጋዋ ከስጋዬ ነይ ብሏት ሁሉም ይሄን ቢያላት ይመስለኛል። ለምን አልካትም? ሔዋን የጠቀሰችው ምዕራፍ 3 ስትመለከቱ ለእባቡ አብራርታ ሁሉ ነው የነገረችው። እንዳበይ ሞት አለበት አለ። ስሙ እሷስ ለምን እንዲህ እንዳለች ልንገራችሁ። እባቡ ሲመጣ ይሄ ዛፍ እንዳትበሉ እንዳትነኩት ብሏል አለች። ስለመንካት እኮ ያወራ የለ መጽሐፍ እንትን ነው ስሰብከው ራሱ ጠንከር ይሄ ከረር አርጋን ለካ መስበክ ብቻ አይደለም ዋናው። አንተ ለምን ሔዋንን ጠቀሰ? ሔዋን ድሮ ብቸኛ አምላኳ እግዚአብሔር መጽሐፍ እንደሚነግረን ምን ታይም እንደሆነ አላውቅም። አዳም ይላል እግዚአብሔር እየመጣ አቤት ይላል። ሔዋን ይላል አቤት ትላለች። እንዲህ አይነት ህብረት ነበራቸው። ሌላ ታይም ፎከሷ በምድር ላይ ዛፍ አለ። አንዱን እንኳን መብላት
አለች። እንዳነቅ ይመስለኛል በዛ ጋር ስታልፍ በኢየሱስ ስም ሞት ያለበት ነገር ያስፈራላ። በስማም ሳትሉ ለቀር ሞት ነው ያለበት። ሞት አለበት የተባልክ ቦታ ምንድነው የምትሰራው? ሬሳ ክፍል አገባም እኮ እናንተ ሞት አለ ደሞ እግዚአብሔርን ያላት ደሞ አዳምን የሰበካት። ስለዚህ ስታየው ራሱ ደስ አይላትም። አንድ ቀን ግን እንደዚህ እግዚአብሔር ያላትን ሞት አለበት የተባለው ዋው እንድትል ያረጋት ስብከት መጥቷል። ጥሩ ሰባኪ የሚመስል ከማጋ ያላትን ንብረት ለማበላሸት መታዘዟን እንድታልፈው መገዛቷን እንድታልፈው ንጽህናዋን እንድታልፈው ትእዛዙን ዲስሚስ እንድታረገው አንድ ነገር ነው ያረጋት። እንደው እኛ ሰይጣን ምንፈራው እዚህ ጋር ታክሲ እንደዚህ ጫታ ወጥሮ ጨሌ ደርድሮ እንትን ቆብጥሎ ሚል ነው ምንፈራው። አሁን እዚህ ጋር ያለው ሰይጣን እንደዛ አላት ወይ? አንዳንዶቻችሁ ሰፈር እንደምታውቁት እንቁላል አየ ወይ? በሲኒ አየ ወይ? ምንም ኮርለም አንድ ደና ሰባኪ መጥቶ ቢው በባዩ እንደሱ ነው ብሎ ነው ከያለፈው። አየ ከጀርባው ሻሽም ይልበስ ቀሚስ ይልበስ ሰው ያጓራም ምንም ያርግ አላማው ሱፍም አርጎ ይምጣ ምንም አርጎ ይምጣ አላማው አንተና እግዚአብሔር ያለ ነብር መበላል። አሁን እያወራ ያለው ይሄ እንደተሳተችው እናንተም ለክርስቶስ ካላችሁ ቅንነት ንጽህና ፍቅር ቀዝቅዞ ተበላሽቶ እንዳይቀር እፈራለሁ። ዛሬ አንዳንዴ ካላቆም ነው እንደ አንድ አገልጋይ እንደ እግዚአብሔር ነብይ ካላስቆምን አሁንም ይሄ ትውልድ እንደዛ ይሆነ ለእግዚአብሔር መሰጠት ምንድነው ሚል አከቸር አሁን እዚህ ከምንሰበሰብ ብዙ ቦታ ብንሄድ ደስ ይለናል። የሆነ ፊልም እንደዚህ ሳንል የምናይ ሰዎች ለእግዚአብሔር ሐሳብ ያቅኖጠንጠናል። ታርጌቱ ከእግዚአብሔር ሐሳብ ማውጣት ነው። ስለዚህ ታርጌት የሚያደርገው ከእግዚአብሔር ያለን ንብረት ነው። ይሁዳን እግዚአብሔር ለጥፋት እኮ አልፈጠረውም። እግዚአብሔር ማንንም ለጥፋት አልፈጠረው። ከ12ቱ አንዱ ግን እንደሚሆን ትንቢት ነበር። ስለዚህ በድካሙ ቀን ከእግዚአብሔር ጋር ባለው ህብረት መላላ ሲጀምር ግን ሰይጣን አገኘ። ታርጌቱን ፈጸመበት፣ መሸጡን ፈጸመበት። አያችሁ የላላችሁ ቀን የሚመጣል፣ የደከማችሁ ቀን ታርጌት የሚያደርጋችሁ ቀን። ኢየሱስን የራበው ሰዓት ነው የመጣው ወገኖች አትርሱ። ስለዚህ ማጠቃለያ እንዲሆን አንድ ጊዜ ሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ታስተውላላችሁ። ሰይጣን መጣና ወደኔ አለ ለመነኝ አለ ኢየሱስ። ምን ሲለው እንደ ስንዴ ሊያበጥር። ብዙዎቻችን እዚህ ክፍል ስናነበው እንዲህ ነው የምንለው። እኔ ግን እንዳይሆን ከለከልኩ ያለ ነው ይመስላል። አንብቡት። እምነት እንዳይጠፋ ማለድኩኝ። ሲያበጥር ማበጠሩ አይቀርም ግን ገለባ እንዲወድቅ እናቶች አይታል ወፍጮ ቤት ነው ሲል የሚያራግፉት በዛ ታይም ስንዴውን አይደለም ገለባውን። እንዲህ የፈተና ሰዓት ጸጋተ እንዳትወድቅ ታርጌት ታርጎ ሲዋጋ በህብረት እንድትኖር እምነት እንዳይጠፋ ማለት እምነት ባይዘው ከእግዚአብሔር ጋር ባለ ህብረት የሚቆይ ነገር ነው። የዛሬ ዓመት አምኛለሁ አይሰራም። እምነት ሁሉ ጊዜ ሪፍሬሽ የምታረገው። ለዚህ ነው በክፉ ቀን የሚንበለበለውን የክፉ ፍላጻ ተቋቋሙ ዘንድ የእምነት ጋሻችሁን አንሱ ይላል። እምነት አንድ አይሁዳዊ በዛን ጊዜ አይሁዳዊ አይደለም ሮማዊ የሚያረጋው ጋሻ አለ። እሱን ነው ያየ ስለ ኤፌሶን ሰዎች መንፈሳዊ ጋር ይነገራቸው። እዚህ ጋር የሚያረጋው ጋሻ በቆዳ የሚሰራ ነው። ከሰውነቱ ጋር እንደዚህ ተሳሰራል፣ አይለቀቅም። ምንም ነገር ሲወጋ ወደ ውስጥ አይገባም። ግን ያ ጋሻ በየቀኑ አንድ የሮም ወታደር ውሃ ያጠጣዋል። አለበለዚያ የሚወጉትና የሚወረውሩት መሳሪያ እሳት ያለው ነው። ሰምታችኋል? በክፉ ቀን የሚንበለበለውን የክፉ ፍላጻ የሚለው ፍላጻው እሳት አለ። ልክ ጋሻውን ውሃ የማያረገው ከሆነ ቀን በቀን ውሃ የማያጠጣው ከሆነ ፍላጻው እሳት ስላለው ሲወጋው አብሮት ይቃጠላል። ለምን? የደረቀ ነገር እሳት ያነደዋል። ምን እያለው ነው? አንድ ሮማዊያዊ ወታደር ቀን በቀን ጋሻውን ምን ያጠጣዋል? እምነታችሁን ቀን በቀን ነው የምታነሱታል። ለምን? ፍላጻ ሲመጣ ውሃ ካለው አይነድም፣ ይጠፋል። አለበለዚያስ የሚወረወረው ነገር ያነዳል።
ምን እያለ ነው? ታርጌት ታርጎ ሲወረወር ከእግዚአብሔር ጋር ህብረት ካለ ታርጌቱ ጉድ አያደርግም፣ አያሸንፍም። እና እምነት እንዳይጠፋ ማለት እምነት ከእግዚአብሔር ጋር ያለ ሪሌሽንሺፕ ነው። ቢውልድም የሚሆነው የሚጸናውም ህይወት የሚኖረው እምነት ከእግዚአብሔር ጋር ህብረት ካለ። ዛሬ አንድ ማጠቃለያ ልንገር። ሳትጸልይ ከተሳካልህ ፍራ። ሳትጸልይ መብላት ከቻልክ ፍራ። ሳትጸልይ መኖር ከቻልክ ያለ እግዚአብሔር ህብረት። ጸሎት ለስርዓት አይደለም። ጸሎት ለዓላማ አይደለም። ጸሎት ለቸርች ስርዓት አይደለም። ህይወት ሆኖልህ ህብረት ሆኖልህ። ጸሎት በራሱ ህብረት አይደለም፣ ህብረት ማረጊያ ነው። ከእግዚአብሔር ህብረት የወጣ ሰክሰስ ካላችሁ ፍሩ። ሰይጣን ሊያስለምደን የሚፈልገው ከህብረት የወጣ ኑሮ እንዴት እንደሆነ እንድናውቅ። ከህብረት የወጣ ጸሎት፣ ግንኙነት የሌለው ጸሎት እኮ አለ። ባይዘው አትሸወዱ። አይናችሁ ጨፍን፣ ልባችሁ ስብር። ገና እግዚአብሔር ሲባል ሴንሲቲቭ ፓርታችሁ ይሁን። ከችግር ይተበልጣል፣ ከጉዳይ ይተበልጣል። የዛኔ እግዚአብሔር አንስቶ ማይደርስበት ቦታ ያስቀምጣል። ነቀልኩ ቸከልኩ ሳትል ትኖራል። ህብረት ብቻ ያሸንፈዋል። እምነት እንዳይጠፋ ማለድኳል። ያለ ጸጋ ብቃት የለንም ወገኖች። ዕብራውያን ምዕራፍ 4 ቁጥር 16 ጀምሮ በሚያስፈልገን ጊዜ ይላል ጸጋ ምህረት እንድናገኝ በእግሩ ፊት እንውደቅ። ታርጌት ሳትጸልዩ እንድታገለግሉ፣ ሳትጸልዩ እንዲሳካላችሁ፣ ሳትጸልዩ እንድትኖሩ፣ ሳትጸልዩ እንድታገለግሉ፣ ህብረት ሳይኖራችሁ ከእግዚአብሔር ጋር ክርስቲያን እንድትሆኑ እግዚአብሔር ይሄንን ዓለም ከኛ ይምታው። በታርጌት የሚኖር የሰይጣንን ዓላማ የሚያፈርስ ያርጋችሁ። ኢየሱስ በነበረ ጊዜ የምታስታውሱ ሰዎች ማጠቃለያ እንዲሆነ ስሙን። ሁሉም የእውቀት አቅምና መደብ አላቸው፣ ይፈራሉ። አለባበሳቸው፣ ጺማቸው፣ ንግግራቸው ሁሌ የሚከበሩ ናቸው። ሁሉም ደግሞ ጸሐፍቶች መጽሐፉ ቢቃጠል በአይምሮአቸው ማስተማር ይችላሉ። በጣም ምሁራን መሃል ነው ኢየሱስ የነበረው። ሲመጣ በመካከላቸው እንደ ባለስልጣን ያስተምር ነበር። ከዛ ሁሉም ይገረማሉ። በህይወት ታሪኩ ስናጠና እንደነሱ የተማረ የለም። ጥቅልሉን ሁሉ ውጠውታል። ሁሉም አዋቂ ናቸው። የሚመደቡበት ስታንዳርድ አላቸው። ያስፈራሉ፣ ይናገራሉ፣ ያወራሉ፣ ይፈርዳሉ። ጥበባቸው ሰው እየተጠቀመው ንግግር ያደርገዋል። ብቸኛ አንድ በመካከል ሲያዩት አይተውት ይወዱ ዘንድ ደምግባት የሌለው የሚገርማቸው የሚያውቁት ሰፈር የተጠላ የተናቀ ናዝሬት የምትባል ከተማ የተወለደ በሰውነት በስም በባህሪ በመናምን የሚያውቁት እናት አባቱን እህት ወንድሙን ኮት ማድረግ የሚችሉት አንድ ብላቴናው ኢየሱስ ብቻ ሲያወራ እንደ ባለስልጣን ያስተምራል። ከነሱ አቅም ሲያዩት እሱ የሚያወራው ዓለም ሌላ ነው። ከእውቀት መደባቸው ከፍ ብሏል። ሰዎች ምንም ጥያቄ እሱ መጠየቅ ይፈልጋል። አንድ ዘር ስንት እንደምታፈራ ያውቃል። ማንም አያውቅም። 30 60 100 ይላል። ከዛ በፊት ባታፈራ ራሱ እሱ ካወራ በኋላ 30 60 100 ነው የምታፈራ። ያለሱ አትችልም። ይሄ ሰውዬ ግብርና ነው የተማረው ሲሉ አይደለም ታጋይ ነው። የሚያወራው ዓለም ልጅ ነው። ምንድነው ምክንያት ሲሉት አሁን የማደርገውን ነገር ሁሉ አባቴ ሲያደርግ ያየሁትን ነው። አሁን ማስተምራችሁን ሁሉ አባቴ ሲያስተምር ያየሁትን። ልዩነቱ ከእግዚአብሔር ጋር ያለው ቅርበት፣ ልዩነቱ ከአብ ጋር ያለው ህብረት፣ ልዩነቱ ከአብ ፊት ያለው ህይወት አሉና አሮኖች ከሰው ጋር ነው ህብረታቸው። ምን ይወዳል ሰው ይላል። እንትን ብናመጣለት ስብሰባ ላይ ራሱ እንትን ቢኖረው ሰው እንትን ቢኖር ሰው ይመጣል ይላል። ወቀው እንትን ይወዳል። ራስ አትወድቅር በመጣ ተጠቀማለ እንጂ አንተን ለማምጣት እኔ ምን ተጠቀማለሁ? ሰዋዊ አስተሳሰብ የሚበዛው እንዲህ መቅረብ የማያውቁ ሰዎች ነው። ባይዘው ዝም ብለህ ቅረብ። ባይዘው ውደዱኝ ሳትል ትወደዳል።
በኢየሱስ እልፍ አላፍ በእናንተ ይጠራሉ። ከእግዚአብሔር ጋር የቀረበስ ባይዘው 1.5 ሚሊዮን ህዝብ ይዞ ሙሴ ጉዳዩ ነው ሄዶ ይቀራል ቀረ ይላል መጽሐፍ። እኔ እኮ ኤውላዝ ቤት ይተኛል አይልም። አንተ እግዚአብሔር ካለ አያገባው ሄዶ ይቀራል። ከህዝብ ጋር ለቤት ተሰፋው ካለሱ አለ ሳውል ይበተናል ብሎ የሚሰዋ ተራ አይጠብቅም። ህዝቡ ሊሄድ ነው ይልና ህዝቡ እንዳይሄድ ላቆየው ይላል። ጉዳዩ ከህዝብ መካከል አለ ዳዊት የልቤ የተባለ ሙሴም ቀልድ አያውቅም። ከሄደ ይቀራል። 40 ቀን ከሆነ ይቆያል። ምግብ አይል ታች ሰው ቀራይ አይመለከተውም። አይፈራም ለመቅረት የሁሉ ህዝብ አይልም ከኔ በላይ አንተ እኔ ካንተ በላይ አላስብላቸው። አሁን እኮ ሰውን የእግዚአብሔር አይደለም የራሱ ደቀ መዝሙር የሚያደርግ መስሎኝ አይቀርም። ሰማይ ሰው የሚፈልገውን ነው። አሁን አሮን አይታል የጆሮ የአንገት ሰብስቦ ጣዖት ሰራና ጥጃ ይሄ ነው ከግብጽ ያወጣ። እኔ እንዴት ብዬ ላውራው? ከግብጽ ያወጣው ይሄ ነው ይባላል። ሲያወጣ አይተው እኔ እስራኤል ራሱ እየዞረ ከህዝብ ከግብጽ ያወጣን ይሉታል። ጥጃውን የማይቀር ሰው ድንገት ይደበዝዛል። ባይዘው ግንኙነት ከሌለ የማይሄድ ውሃ አልጌን የሚያፈራው ትንኝ ምናምን ነው። እኛ ሀገር ችጉጉኒያ የሚባል በሽታ አለ። ደንጊ የሚባል እዚህ አታውቁም እናንተ። እኛ ነው የምናውቀው። ከያዘች መገጣጠሚያ ከጣት እስከ ጥፍር እስከ ጸጉርን የሚያም እንዲህ አይነት በሽታ ያለባቸው ሰዎች አሉ። አይሄዱም፣ ህይወታቸው አይሄድ። ከእግዚአብሔር ጋር ብረት የላቸው። ሲያወሩ ጠቅን የሚያደርጉ የቱ ጋር እንደመጡ ራሱ አታውቅም። ከተናገሩ በኋላ ያንዘፈዝፋል። ላበላቢ ላይ አረጋ እኔ ክርስቶስን ማየት ያጠፉባል። ፍቅር መስቀል ማያጠፉ ሰይፍ የለም ትላል። ለምን አልጌኖ ውስጥ ያለው ጠቅነ የሚያደርግ ከዓላማ ነው የሚያስቀር። ለምን ህብረት የለውም። አልጌኖ ውስጥ ያለው ጥቁር ቤልት አለው። እዛኛ ያለውማ መች ይችላል? ደጅ ያለው ጥቁር ቤልት እንዳውም ስጋን ነው የሚሰብረው አጥንት። ይሄ እኮ ውስጥ ነው ከስከስ እምትሄደውን ሩጫ ነው የሚያቃጥለው። አልሄድም ትላል። አላገለግልም እንደውም ለእግዚአብሔር አይመስልም። ያጠፉባል። እዚህ በእግዚአብሔር ስለማታለቅስ ቤት ችግር ያስለቅሳል። ተንበርክ አባ ማለት ጀም ልብ ይሰበር። ቅረብ ወደ እግዚአብሔር። ይዘም ወጋው ነቀልኩ ሳትል የበረሃው ነው የዘሬ ነው ሳትል እኔ አሁን አንዳንዴ ከአያት የሚመጣ ሲል ለአያቴ ስጧት እኔ የኢየሱስ ነው አሜን አትልም? የአያት እኔ ጋር ምን ይሰራ? ለሷ አልፏል። የኔ ኢየሱስ ነው። ከእግዚአብሔር ጋር ብረታ ቀረቡ። ፕሮግራም ጀምረናል። እስኪ ላጠብቅ ናግባ ይክበዳቸው። አንተ እንደ ብዙ ህዝቡ ነው ቸርች ውስጥ ሲፈልግ እልልታ፣ ሲፈልግ ጩኸት፣ ሲፈልግ ፎጨት አንተ ጋር ይኑር። እንትን አትይ። ሰው ከእግዚአብሔር ጋር ብረት ያለው ሰው የተባረከ ነው። ዘንድሮ የሚያስፈራ ፊት ይኖራችኋል። ድላችሁ የሚጀምረው ከገበያችሁ ሳይሆን ድላችሁ በረከታችሁ ያለው ከደሞዛችሁ ሳይሆን ከእግዚአብሔር ጋር ካላችሁ ህብረት ነው። ጩሁና እስቲ ድል ያለው በሉ። ኃይል ያለው ማሸነፊያ ያለው ከእግዚአብሔር ጋር ባለኝ ህብረት ነው። አሜን አሜን። በረከት የሚጀምረው ከደሞዝ አይደለም። በረከት የሚጀምረው ከእግዚአብሔር ጋር ካለ ህብረት ነው። ማስፈራት ያለው በያስከው ጠመንጃ በያስከው ጉልበት በያስከው ጠመንጃና ስልጣን አይደለም። ማስፈራት ያለው ከእግዚአብሔር ጋር ባለ ህብረት። ሃሌሉያ! ጩሁና ከእግዚአብሔር ጋር ህብረት አለኝ በሉ ውስጥ አሜን። ስለዚህ በባሌም በቦሌም ኑሩ። ይክፋም ይድላ ይመቸም አታስነካው። ዘርበል ከዚህ በል መንበርከክ ከከበደ ጌታ በሚያውቀው መንበርከክ ከከበደ ወይ በል በል ወይ አልፈልግም ፓስተር እስኪመጣ አጠብቅ ልጋጋኝ በል እጅን ጭነ ከላይ ላይ ወጣ እዘዘው ራስ 3 ጊዜ ጩህ ብለህ ራስን በል አትሞኙ። በጣም ማምለክ ካቃተ ምንም ነው የማይመስልን። ለምን ይሆን እንደውም አሁን ሰሞኑን አለ ማየው አንዳንዱ
እኛ ጋር ቀረጻ ጀምረናል። ይታዘበናል ይላል። ልክ ጌታ ይባርከው አንድ ካሜራማን አለ ሲዞርበት ይላል። ልክ ካሜራው ሲያልፍ ልክ በዚህ ውስጥ ተነካኩ። ይው ካቃተ ይቅርታ ካስፈልግ ሄደ አይገባቸውም። ይቅርታ እኮ በድለውሃል ሰጣቸው። አንተ ሰላም ለመሆን ይቅር ብያቸዋለሁ በላቸው። አያዙ እንደ እልፍ ሰው ተንቀሳቀስ። አይክበድም አገልግል መኖር አይክብ ማጃሊፋካ ምንም ነገር ላይ ችግር የለብኝም። ያው ህብረቴ ጋር ከመጣ ግን ማልደራደርበት ስፍራ ማንንም ከኔ ይውሰዱት፣ ማንም ይራቀኝ፣ ማንም ይሂድ፣ ማንም ይክበበኝ፣ ማንም ይበተን፣ ምንም ልጣ የቱጋ ግን ኃይሌ እንዳላቀዋለሁ፣ የቱጋ ማስፈራቴ እንዳላቀዋለሁ። እስራኤል ወገኖቼ ከእግዚአብሔር ጋር ህብረት ሲኖረው ያሸንፋል። ሃሌሉያ! የሱ ሽንፈት ያለው ከእግዚአብሔር ጋር ሲጣላ ብቻ ነው ወገኖቼ። ለኔና ለናንተ ሊለየን በማይችል ፍቅር አንዴ ወዶናል። ማንም ሊያርቀን በማይችል ፍቅር አንዴ ያቀርቦናል። እቅፉ ስር ነው ያለነው። ከምን ተነፈሰው ትንፋስ በላይ ቅርባችን ነው። ውፍ ብለን ከምን ተነፈሰው በላይ እግዚአብሔር የቅርብ ነው። እግዚአብሔር አብሮኝ ነው። እግዚአብሔር ከኔ ጋር ነው። የማንም ቲፎዞ አያስደነግጠኝም። የማንም ከኔ መራቅ አያስደነግጠኝ። የሁል ጊዜ ረሃቤ፣ የሁል ጊዜ ድካሜ፣ የሁል ጊዜ ስስቴ፣ የሁል ጊዜ የኔ መንሰፍሰፍ እግዚአብሔር ጋር ያለው እንሰፈሰፋለሁ። አልችልም ስለሱ። ቅርቤ ነህ ከስትንፋሴ በላይ። ብቸኝነት ሊሰማኝ አይችልም። በኪዳኑ ወዶኛል። አንተ የወደዳቸውን እስከ መጨረሻ ወደዳቸው።